ራሳቸውን አዋርደው ቢጸልዩ ፊቴንም ቢፈልጉ ከክፉ መንገዳቸው እንዲመለሱ በሰማይ ሆኜ እሰማለሁ፣ ኃጢአታቸውንም ይቅር እላለሁ፣ ምድራቸውንም እፈውሳለሁ። አሁንም በዚህ ስፍራ ለሚጸለይ ጸሎት ዓይኖች ይገለጡ፣ ጆሮችም ያዳምጡ። በዚህ ስፍራ እግዚአብሔር ይህን ያደርግልን። ሰሎሞን ያው ዳዊት ይሰራ የነበረውን ቤተ መቅደስ ነው እርሱ ተቀብሎ የሰራው። ያሰበው አባቱ ዳዊት ነበርና በሰልፍ ብዛት በእጁ ላይ ደም ስለበዛ እግዚአብሔር አንተ ቤቴን አትሰራም አለው እና ብር ነበረ፣ ወርቅም ነበረ፣ ስልጣንም ነበረ፣ ሀብትም ነበረ፣ አቅሙም ነበረው። ግን እንዳይሰራ እግዚአብሔር በእጅ ላይ ደም በስቷል አለ። ከአንተ ይልቅ ልጅ ቤቴን ይሰራል እና ለሱ አስተላልፋለሁ። ወርቅንም ብርንም እስኪበቃ ድረስ ከሰበሰበ በኋላ ልጄ ሰሎሞን ሆይ አለ፣ እኔ ለአምላኬ ቤቴን ሁሉ አድርጌአለሁ፣ አንተ ደግሞ ከዚህ በላይ እጥፍ ጨምር ብሎ አደራውን አሳልፎ ሲሰጠው ሰሎሞን የሰሎሞን ቤተ መቅደስ የተባለውን ያንን አስገራሚ ህንፃ ሰርቶ በጨረሰ ጊዜ የጸለየው ጸሎት ነው። አሁን ሁለተኛ ዜና 7:11 ላይ ያነበብኩት በልቡ ያለውን ነው የጨረሰው። መቼም ሰው ያሰበውንና የአቅሙን ያህል ነው የሚሰራው፣ ልክ እንደናንተ ማለት ነው። በልባችሁ ያለውን ስትጨርሱ ጊዜ ነው አሁን ወደ ፊኒሺንግ ያመጣችሁት። ያው እኛ የምናመልከው የአምልኮ አዳራሽ ቢሆንም በአዲስ ኪዳን የእግዚአብሔር ቤት ነው የሚባለው፣ የማንም አይደለም። እግዚአብሔር ያለበት ቤተ ክርስቲያን የእግዚአብሔር ቤት ይባላል። በልማድም ቢሆን ማለት ነው። የእግዚአብሔር ቤት እኛ ብንሆንም የኛ መሰብሰቢያ ስፍራ የአምልኮ አዳራሽም የእግዚአብሔር ቤት ስለሆነ በልቡ ያለውን ከጨረሰ በኋላ ሰሎሞን በእግዚአብሔር ፊት ያለውን ጨርሶ አረፍ ካለ በኋላ እግዚአብሔር ተገለጠለት። ይህም ብቻ ለመናገር ፈልጌ ነው። በልቡ ያለውን አሰራር ከጨረሰ በኋላ እግዚአብሔር ለሰሎሞን በሌሊት ተገልጦ እንደዚህ አለው ይላል፣ ጸሎትህን ሰምቻለሁ። በጣም ድንቅ ጸሎት ነው የጸለየው። ቦታውንም ቤቱንም ለእግዚአብሔር ቀደሰው። ዛሬ እኛ መተን ልንቀድሰው ልንጸልይ ለእግዚአብሔርና ለታመኑ እጆቹ አደራ ይህን ቤት አሳልፈን ለመስጠት በደስታ እንደመጣን እንዲሁ ሰሎሞን ከጨረሰ በኋላ ቤቱን ለእግዚአብሔር አሳልፎ ሰጠው። ከዛ በኋላ እግዚአብሔር መጣና በሌሊት ተገለጠለት። ይሄ እግዚአብሔር በመረጠው ስሙ በሚጠራበት በዚህ ስፍራ ላይ ሁል ጊዜ እግዚአብሔር ይገለጥላችሁ። የሚበልጥ መገለጥ ይሄ ነው። እግዚአብሔር ተገለጠለትና ሰሎሞን ሆይ አለ፣ ጸሎትን ምን አድርጌአለሁ? ሰምቻለሁ። ክብር ለእግዚአብሔር ይሁን። ለእግዚአብሔር ብለን እንደዚህ ያማረ ነገር አዘጋጅተን በዚህ ልክ የሚያምር ስራ ሰርተን በዚህ ልክ ብዙ ራንድ ሺህ አውጥተን ወጪ አውጥተን ስንዘምር እግዚአብሔር ባይገለጥ፣ ስናመልክ እግዚአብሔር ባይገለጥ፣ ስንሰብክ እግዚአብሔር ባይገለጥ እድር ቤት ማለት ነው። ይህን ቦታ ከእድር ቤት የሚለየው የእግዚአብሔር መገለጥ ነው። አይደለም በጋራ አንድ ሰው እንኳን እግዚአብሔር ፊት ዛሬ ሊጸልይ ብሎ በዚህ ቦታ መጥቶ ብደፋ እግዚአብሔር ይገለጥለት። ይህን ባርከን ነው የምንወጣው። እግዚአብሔር ለሰሎሞን ተገልጦ እንዲህ አለው፣ ጸሎትን ሰምቻለሁ፣ ይህን ስፍራ ለራሴ ለመስዋዕት እንዲሆን ዘንድ መርጫለሁ አለ። ያ ብቻ አይደለም፣ የሚቀጥለውን እናገረው። ድንገት ሰማይ ቢዘጋ እና ምድር ዝናብም ደግሞ ባይመጣ፣ ሰማይ ቢዘጋ፣ አንበጣ ቢለቀቅ፣ ምድሪቱን የሚበላ ሌላም በሽታ ቢለቀቅ፣ በስሜ የተጠራ ሕዝቤ በዚህ ቦታ መጥቶ የሚጸልየው ሕዝቤ ሰውነታቸውን አዋርደው ቢጸልዩ እፊቴንም ቢፈልጉ በሰማይ ሆኜ ምን አደርጋቸዋለሁ? ሰማቸዋለሁ። ሲጀመር ያንተን ሰምቻለሁ። ቀጥሎ ደግሞ ወደዚህ ስፍራ መጥቶ የሚጸልየውን የሕዝብንም ጸሎት እሰማለሁ፣ ምድራቸውንም ደግሞ እፈውሳለሁ፣ ኃጢአታቸውንም ደግሞ ይቅር እላለሁ ብሎ ኪዳን አቆመላቸው እግዚአብሔር። እንግዲህ እኛ ደግሞ በዚህ ቦታ ይህን የመሰለ አዳራሽ ሰርተናል። የዛሬ 2000 ዓመትም ቢሆን በዓይናቸው እንዳዩ ሕያዋን ምስክሮች፣ በጆሮአችን እንደሰማን እኛ
በዓይናችን ደግሞ በእምነት እንዳየን በእምነት እጆቻችንን እንደጨበጥን ሰማይና ምድር ከመሰራቱ በፊት እግዚአብሔር ደግሞ ሕያዋን ቤት አድርጎ እኛን በክርስቶስ ሰርቶናል። ስለዚህ የእግዚአብሔር ማደሪያ ነው። እግዚአብሔርን ቤት ብለን ይሄን ሕንፃ ከሰራን ምናልባት እኛ ለእግዚአብሔር ተሰርተን አላለቅን እንደሆነ በዚህ ቤት እግዚአብሔር እኛን ይስራል። እፈውሳለሁ፣ ኃጢአታቸውን ይቅር እላለሁ፣ ይህንን ቤት መርጬዋለሁ ያለው እግዚአብሔር ልክ እንደ ሰለሞን ዘመን ይሄ ቤት የክብሩ መገለጫ ይሆነልን። ቢሾፍና ባርክ። እግዚአብሔር ይባርክ።